አዎ እናንተ ቤት ስሩ እንጂ ለቤታችሁ ውበት ፍጹም መጨነቅ የለባችሁም። አረቢያ መጅሊስ ማዘዝ ስትፈልጉ ስታንዳርድ የጠበቀ ቦንድድ አለ። ቲቪ ስታንድስ፣ ብፌ፣ ኪችን ካቢኔት እንዲሁም አልጋ ከነፍራሹ ቦንድድ ስታንዳርድ የጠበቀ ከጅቡቲ አንሻ ደወሌ አዲስ አበባን በማቋረጥ ደራ ደሬ ከተማ ላይ እየተሰራ ይገኛል። የቦንድድ ፍራሾችስ እንዴት ነው የተሰሩ አገልግሎት የሚሰጡት? የቦንድድ ፍራሾች ምን ጠቀሜታ አላቸው? እነሱንም ይዘዋል። እነዚህ ብርድ ልብሶች ዛሬ ወደ ገበያ አስወጥተናል። እንዲሁም አረቢያ መጅሊስ ከዚህ በፊት ያሰራችሁ እንዲሁም ደግሞ አሁን ማሰራት የምትፈልጉ አዳዲስ የገቡ ልብሶች አሉ። ይህንን ቻናል እስከ መጨረሻ ድረስ በማየት ሀሳብ አስተያየታችሁን ኮመንት ላይ በመጻፍ ሁሌ የምንለቃቸው ቪዲዮዎች ደግሞ እንዲደርሷችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንዲገልጹልን በአክብሮት እንጠይቃለን። ሰይድ አረቢያ መጅሊስ። ሰላም እንዴት ናችሁ ውድ ተመልካቾች? ይሄ የሚያምር አልጋ ከነ ፍራሹ እንዲህ በሚያምር ሁኔታ ተጠናቆ ዛሬ እንሆ ለውድ ተመልካቾች እየቀርብ ያለው። ባለፈው ሳምንት ላይ እንግዲህ እንዲህ አሰራሩን አቅርቤላችሁ ነበር። ከመጀመሪያው እንዲህ ሁለቴ ሶስቴ ቀለም የመጀመሪያ ቀለም ሲቀቡ የነበሩ ቁም ሳጥኖች፣ ቲቪ ስታንዶች፣ ብፌዎች፣ አልጋዎች እንግዲህ ዛሬ ደግሞ እንዲህ ተጠናቀዋል። እነዚህ የምትመለከቱት እንግዲህ ባለፈው እያሳየኋቸው የነበረው ቢጫ ቀለም ሲቀቡ የነበሩ ፈርኒቸሮች ናቸው። ዛሬ እንዲህ በሚያምር ሁኔታ የእህታችንን ፈርኒቸር ጨርሰን ወደ ቤቷ ለማስገባት ዝግጅታችንን ጨርሰናል ማለት ነው። ይሄ ከላይ የምትመለከቱት ፍራሽ ደግሞ ኤክስትራ የሚባለው የስፖንጅ ፍራሽ ነው። የቦንዱድ ፍራሽስ ምን ይመስላል የሚለውን ወደ መጨረሻ አካባቢ ላይ እየላችሁ ቀርባለሁ ማለት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን ደግሞ እንዳትዘነጉ። ምክንያቱም እናንተ ሰብስክራይብ ስታደርጉ ለመላው ዓለም ይሄ ስራዎቻችን ይዳረሳሉ። እንዲሁም ውድ እህት ወንድሞቻችን እንግዲህ በውጭ ሀገርና በሀገር ውስጥ ያሉት የቤት ዕቃ ለሚፈልጉት እንግዲህ ተደራሽነቱ ከፍ ይላል ማለት ነው። እንግዲህ ሰይድ አረቢያ መጅሊስ ባለፉት 3 ዓመታት እንግዲህ በአረቢያ መጅሊስ እና እንዲህ በሚያማምሩ የፈርኒቸር ስራዎች ላይ ተሰማርተን እንደነበር ይታወቃል። እንግዲህ ብዙ እህት ወንድሞቻችን እንግዲህ ከመጅሊስን ባሻገር ከቦንድድ መጅሊስን ባሻገር እንግዲህ ቦንድድ ፍራሽ የሚባሉት ደግሞ እንደዚህ ናቸው። ይሄ ቦንድድ ፍራሽ በ16 ቴክኒስ ነው የሚመጣው። ነገር ግን አንድ ወንድማችን በ20 ቴክኒስ አድርግልን ብሎ በአራት ደርቤለት ነው እንዲህ ልብስ አልብሼለት እንግዲህ ፏርጌ ዛሬ ወደ ቤት ያስገባሁት። የዚችም የእህታችን እንግዲህ የኤክስትራ ፍራሽ ነው እሷ ደግሞ የፈለገችው። ይሄ በኤክስትራ የሚባለው ፍራሽ ነው፣ ደረጃውን የጠበቀ ማለት ነው። እንግዲህ የእህታችን አልጋ ፈርኒቸር በተጨማሪ ይሄ የምታዩት እንግዲህ መጅሊስ 10 ካሬ ነው። በ25 ቴክኒስ የተሰራ ነው። እንግዲህ ባለፈው በኦሮምኛ ቋንቋ በጥቂቱ ገልጬላችሁ ነበር። ይሄ መጅሊስ እንግዲህ በጣም ስታንዳርዱን የጠበቀ ነው። ቤቷ ውስጥ ሲፈረሽ እንግዲህ ምን ይመስላል የሚለውን አብረን እናያለን ማለት ነው። ሰይድ አረቢያ መጅሊስ ጋር እንግዲህ ከመጣችሁ ፈርኒቸር ብቻ አይደለም መጅሊስም ታገኛላችሁ። ከመጅሊሱ ጋር ሲሄድ ምን አለ ለምትሉት እንግዲህ ምንጣፎች አሉ፣ እንደዚሁ መጋረጃዎች አሉ። ስለዚህ ሁሉንም የቤት ዕቃ ከአንድ ቦታ እንደምታገኙ ለውድ ደንበኞቼ ማሳወቅ እፈልጋለሁ ማለት ነው። ሀሳባችሁን ደግሞ እናንተ ኮመንት ላይ ጻፉልኝ። እንደዚሁም ደግሞ ይህንን ቻናል ሼር በመደራረግ ላልሰማ አሰሙ ማለት ነው። ሰይድ አረቢያ መጅሊስ ኦሮሚያ ክልል ሰሜን ሸዋ ደራ አደሬ ከተማ ላይ ይገኛል ማለት ነው። ስለዚህ እነዚህን ፈርኒቸሮችን በኪችን ካቢኔትም ይሰራሉ። ቀለል ያለ ኪችን ካቢኔት ማለት ነው። እነሱም ይሰራሉ። እንግዲህ ይሄንን የእህታችንን መጅሊስና ይሄን አልጋ ብፌ እንግዲህ ወደ ቤቷ ሲገባ ደግሞ ምን ይመስላል የሚለውን ያችሁ ቀርባለሁ ማለት ነው። ይሄ የምትመለከቱት ደግሞ 6 ካሬ የወንድማችን ዲስ ነው።
ይሄም 6 ካሬ ነው። ሙሉ ለሙሉ ተጠናቋል። የመጅሊስ እንግዲህ ግማሽ መጅሊስ ማለት ነው። በአንድ በኩል 3 ሜትር በአንድ በኩል 3 ሜትር እንደዛ ነው ማለት ነው። ይሄ ደግሞ የምትመለከት 7 ካሬ ነው በ20 ቴክኒስ የተሰራ ይሄ በ20 ቴክኒስ የተሰራ ይሄም ሙሉ ለሙሉ ተጠናቋል። ይሄም ወደ ቤቷ ምን ይመስላል የሚለውን ቀጣይ ቪዲዮ ላይ እንግዲህ እየላችሁ እመጣለሁ ማለት ነው። እናንተ ብቻ ቤት ስሩ እንጂ ለቤታችሁ ውበት ለንላችሁ በምትመርጡት አረቢያ መጅሊስ ልብሶች እኛ አመቻችተን ቤታችሁን እናስውላችኋለን። ማች እያደረግን መጅሊስም ሆነ ምንጣፍ እንደዚሁ መጋረጃውን ማች እያደረግን እንግዲህ ቤታችሁን እናስባለን ማለት ነው። ስለ ሰይድ አረቢያ መጅሊስ ጋር እንግዲህ ሲመጡ ተሰርተውም ደግሞ እንዲህ በአግባቡ ረትበን እስከ ወደ ቤቱ እስከሚገባ ድረስ እንዲህ በሚያምር ሁኔታ እናስቀምጣለን ማለት ነው። ስለዚህ እናንተ እንግዲህ ከረመዳን በፊት እንግዲህ ቤታችሁን ማሳፈልጉ አሁንም እስክሪኑ ላይ ባለው ስልክ ደውሉ። እኛ ጥራቱን የጠበቀ ቦንድ ከጅቡቲ አንሻደወሌ ሀረር አዲስ አበባን አቋርጠ እንግዲህ ደራ ደሬ ከተማ ላይ እንዲህ በምትመለከቱት መልኩ እንግዲህ ዝግጅታችንን በአግባቡ እየተዘጋጀን እንገኛለን። ምክንያቱም የሀገራችን እንግዲህ ይታወቃል እንደፈለግን እቃ ማግኘት አንችልም። ስለዚህ ባገኘነው አጋጣሚ ቅድመ ጥንቃቄዎችን እናደርጋለን። ስለዚህ ይሄ ሙሉ መኪና አስገብተናል። እዘዙን። እናንተ መጅሊስ ብቻ አይደለም ሶፋም የምትፈልጉ ማዘዝ አላችሁ። ለሶፋ የሚሆኑ ሁሉም እቃዎች አሉ ማለት ነው። ጣውላዎች፣ ለሶፋ የሚሆኑ ኤምዲኤፎች፣ ሳፋሪያዎች፣ ጥራታቸውን የጠበቁ የሶፋ እቃዎችንም አስገብተናል። ስለዚህ ቦንድን እንግዲህ በሜትር ከ20 በሜትር ከ80 በሜትር ከ50 ላልጋ የሚሆኑትም አስገብተናል። ለዛው ለሜትር ከ20ና ሜትር ከ80 በጀርባ የሚለጠፈው ስፖንጆችንም በኤችዲ አስገብተናል ማለት ነው። እነሱም ብቻ አለም እንግዲህ ይሄ ስታንዳርዱን የጠበቀ ቦንድድ እንግዲህ ቢወረወርም ብንቆምበትም ምንም አይሆንም። እንደምትመለከቱት ነው እንግዲህ እየተራገፈ የነበረው እንግዲህ ስለዚህ ሰይድ አረቢያ መጅሊስ ጋር እንግዲህ ስትመጡ የተሻለ እቃዎችን የተሻለ ስራዎችን ሰርተን እኛም ቤታቸውን እናስውባለን ማለት ነው። ስለዚህ ሰይድ አረቢያ መጅሊስ ጋር እንግዲህ ብዙ የቤት እቃዎች አሉ። እናንተ ቪዲዮዎችን ያለፉትን ቪዲዮዎችን ወደኋላ መለስ እያላችሁ በሁሉም ሶሻል ሚዲያ በኢሞ፣ በቴሌግራም፣ በዋትሳፕ እየገባችሁ ስልኮቻችን ስራዎቻችንም መጎብኘት ትችላላችሁ ማለት ነው። ስለዚህ እኛ በተሻለ መልኩ ቤታችሁን እናስውባለን ማለት ነው። ስታንዳርዳቸው አሉት ቢያንስ ባለ 20 25 30 የሚባሉ ለመጅሊስ ጥራታቸውን የጠበቁ ቦንድዶች አሉ። እንደዚሁም ደግሞ በ10 12 የሚባሉ ደግሞ ከትራስ ጋር ለእንደ ፍራሽ እንደ አቅም ማዘዝ ለምትፈልጉት እንደዚሁም ደግሞ ለሙሽሮች ለእህት ወንድሞች ሙፋጃ መስጠት የምትፈልጉት እንግዲህ ቀለል ባለችዋም በቀጭኑ ቦንድድ አዘጋጅተናልና በዛም ማዘዝ ትችላላችሁ ማለት ነው። ሰይድ አረቢያ መጅሊስ ጋር እንግዲህ ውድ የተከበራችሁ ተመልካቾቼ በዛሬው ቪዲዮዎቼ ላይ እንግዲህ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። ምን የቀረ ነገር አለ የሚለውንም እንግዲህ አብረን እናያለን ማለት ነው። ይሄ ቦንድድ ብቻ አለም እንግዲህ የምትመለከቱት ጨርቆች ስታንዳርዳቸውን የጠበቁ ጨርቆች እነዚህም እንግዲህ ለውድ ደንበኛ የቀረበ ነው። ምናልባት ከዚህ አረቢያ መጅሊስ አሰርታችሁ መጅሊሱን በጨርቅ ለምትፈልጉት እንዲሁም ደግሞ አዳዲስን ለማሰራት ለምትፈልጉ እህት ወንድሞች ገብተናል። እንዲሁም ደግሞ ለውድ ደንበኞች የሶፋ ልብሶችን ለኤል ሼፕ የሚተናል። እንዲሁም ደግሞ ባለ 9 ኪሎ የሚባሉ ብርድ ልብሶችን ዛሬ እንግዲህ ወደ ገበያም አውጥተናቸዋል ማለት ነው። ኢንሻአላህ ስለ እናንተ ብቻ ሁሌም ምርጫቸውን ሰይድ አረቢያ መጅሊስ አድርጉ እንጂ እኛ የተጣራ ስራዎችን እንዲበምሩ መልኩ እንሰራለን ማለት ነው። እነዚህ መጅሊሶች ቀጣይ ቪዲዮ ላይ ሁሉም 3 መጅሊስ ናቸው የተከመሩት ማለት ነው። እነዚህ ወደ ቤታቸው ሲገቡ ቤታቸው ውስጥ ምን ይመስላሉ የሚለውን በሚዲዮአችን እየቀርባለሁ ማለት ነው።